ሁላችንም እንግዲህ የተለያዩ ለውጦችን በህይወታችን ውስጥ እንፈልጋለን። በጤናችን የጤና ችግር ካለ ወይም ደግሞ የተሻለ ጤና እንዲኖረን ለውጥ እንፈልጋለን። በኢኮኖሚ እንደዚሁ ገቢያችንን ለመጨመር ወይም ደግሞ ያሉብን ወጪዎች ለመቀነስ ሊሆን ይችላል ለውጥ እንፈልጋለን። በተለያየ መልኩ እንግዲህ የሰው ልጅ ለውጥ ፈላጊ ነው። እንደዚሁም በቤተሰብ ህይወታችን፣ በፍቅር ግንኙነታችን ሊሆን ይችላል፣ ከልጆቻችን ጋር ባለ ነገር ሊሆን ይችላል። እንደዚሁም ሰዎችን ከማገዝ ጋር፣ ለሌሎች ከመትረፍ ጋር በተያያዘ ደስታን ከመፈለግ ጋር በተያያዘ ከመንፈሳዊነት ጋር በተያያዘ ከባህሪያችን ጋር ወይም ደግሞ የሆነ ሱስ ውስጥ ገብተን ደግሞ ከሆነ ከዛ ነገር ለመውጣት ብቻ ብዙ ለውጦችን በመፈለግ ነው እንግዲህ ሰዎች እለት እለት ጊዜያቸውን የሚያሳልፉት ማለት ነው። ለውጥ አንዳንድ ጊዜ የማንፈልጋቸው ለውጦች ወደኛ ህይወት ይመጣሉ። ሌላ ጊዜ ደግሞ እኛ ራሳችን ለውጥ ለማድረግ የምንንቀሳቀስባቸው ጊዜዎች አሉ። እንግዲህ የማንፈልጋቸው ለውጦች በህይወታችን ውስጥ በሚመጡበት ጊዜ ምንድነው ማድረግ ያለብን? እንደዚሁም ደግሞ የምንፈልጋቸውን ለውጦች ደግሞ ለመከሰት ወይም ለመፍጠር ምን ማድረግ አለብን በሚል ሐሳብ እንግዲህ ወደ 60 ቀን ተጉዘናል ማለት ነው። 60 ቀን የለውጥ ቻሌንጅ የሚለውን ቪዲዮዎቻችንን እንግዲህ አጫጭር ቪዲዮዎች አሉን፣ እነሱን ማየት ይቻላል። ግን ዛሬ በተወሰነ መልኩ ለውጥን በምንፈልግበት ጊዜ ወይም የማንፈልገው ለውጥ በህይወታችን በሚከሰትበት ጊዜ ስለሚከሰቱ ነገሮች እናወራለን። ቅድሚያ መስጠት ያለብን ለምንድን ነው? እንደዚሁም ምን አይነት ላይፍ ስታይል ነው፣ ምን አይነት ያኗኗር ዘይቤ ነው የምንከተለው? እንደዚሁም ደግሞ ሶስተኛውና የመጨረሻው ደግሞ ምን አይነት ተጽዕኖዎች አሉ? ለውጥ እንግዲህ የምንፈልገው አንዱ ተጽዕኖ ለመፍጠር ስለምንፈልግ ነው። በጎ ተጽዕኖ እንዲኖረን እንፈልጋለን ሁላችንም በዚህ ምድር ስንኖር። እንደዚሁም ደግሞ ከዚህ ምድር በኋላም ቀሪው ሰው ወይም የቤተሰባችን አካል ሊሆን ይችላል ኦር ሳምበዲ ብቻ በመልካም ነገር እንዲያነሳን እንፈልጋለን ማለት ነው። ስለዚህ ለውጥ እንግዲህ ከዚህ ቅድሚያ ከምንሰጠው ነገር ተነስቶ ላይፍ ስታይላችንን ወይም ያኗኗር ዘይቤያችንን እንደዚሁም ደግሞ ተጽዕኖ መፍጠር የምንፈልግበትን ነገር ሁሉ ይወስናል ማለት ነው። እና ቅድሚያ መስጠት ያለብን ለምንድን ነው? እንግዲህ ብዙ ሰዎች ቅድሚያ ምን የምሰጠው ለቤተሰቤ ነው ሊሉ ይችላሉ፣ ለጤናዬ ነው ሊሉ ይችላሉ፣ ቅድሚያ የምሰጠው እኔ ለኢኮኖሚ ነው ሊሉ ይችላሉ፣ እንደዚሁም ቅድሚያ የምሰጠው ደግሞ ከቤተሰብ ጋር በተያያዘ ነው፣ ለመንፈሳዊ ህይወቴ ነው ሊሉ ይችላሉ። የተለያዩ ቅድሚያዎች አሉን። እንግዲህ 21ኛው ክፍለ ዘመን ግን በጣም ሁሉም ሰው ቅድሚያ ሊሰጠው የሚገባ ነገር አለው ማለት ነው። 21ኛው ክፍለ ዘመን የምን ክፍለ ዘመን ነው ስንል እንግዲህ ብዙ ኢኮኖሚ የተዋቀረው ከመረጃና ቴክኖሎጂ ጋር ነው ማለት ነው። የኢንፎርሜሽን ቴክኖሎጂ ሲዝም ነው። ስለዚህ እነኚህ ሁለት ነገሮች በዋነኝነት የሚጎዱት ቦታ አለ ጥንቃቄ ካላደረግን ማለት ነው። እሱም አእምሮ ነው። እንግዲህ አእምሮ ነው እንግዲህ ሐሳብን የሚያወጣው የሚያወርደው፣ የሚሆነውን ሐሳብ ወደ ተግባር እንድንቀይር የሚረዳን በተለያየ አቅጣጫዎች። እንግዲህ አእምሯችን ላይ ሳይደርስ ምንም አይነት ነገር አይካሄድም ማለት ነው። ይሄ ክፍለ ዘመን እንግዲህ በጣም ብዙ መረጃዎች ያሉበት ነው። የተለያዩ የሚዲያ አውታሮች ውስጥ ብትገቡ ቀልቀቢስ የሆነ የሚዲያ ነገር ነው የምናገኘው። በጣም ብዙ ሰዎች አሉ ኮንቴንት ክሬት የሚያደርጉ ጥሩ የሚሆን መጥፎ፣ በጣም የመረጃ ጎርፍ ያለበት ክፍለ ዘመን ነው ማለት ነው። ስለዚህ ይሄ መረጃ እንግዲህ በአእምሯችን በኩል ነው ወደ ላይፋችን የሚገባው ማለት ነው፣ ወደ ህይወታችን የሚገባው። ስለዚህ እንዴት ነው ታዲያ አእምሯችንን ማስተዳደር ያለብን? እንዴት ነው ለአእምሯችን ጥንቃቄ ማድረግ ያለብን? እንግዲህ አንድ ጉልበት ስራ የሚሰራ ሰው ረጅም ሰዓት የጉልበት ስራ ከመስራቱ የተነሳ አመጋገቡንም ጉልበት የሚሰጥ ያደርጋል ማለት ነው። ሞስትሊ ካርቦሃይድሬት ምናምን አይነት ምግብ ነው የሚመገቡት የጉልበት ስራ የሚሰሩ ሰዎች። ከዛ ደግሞ ሰውነቱንም ቢውልድ ለማድረግ ይሞክራል፣ የተለያዩ ነገሮችን የተሻለ ነገር ለመስራት። እንግዲህ ጉልበት ስለሆነ የሚፈልገው ጉልበት የሚያገኝባቸውን ነገሮች ሁሉ ያደርጋል ማለት ነው የጉልበት ስራ የሚሰራ ሰው። የእውቀት ነገሮች የሚሰራ ሰው ደግሞ የተሻለ እውቀታዊ የሆኑ ነገሮችን ለመስራት እውቀት የሆነ ስራዎችን ሲሰራ የሚያግዘውን አመጋገብ ብዙ ነገሮችን ወደዛ ያደርጋል ማለት ነው ትኩረቱ። ስለዚህ 21ኛው ክፍለ ዘመን አእምሮአዊ ሆኗል ማለት ነው። ጦርነቱ አእምሮአዊ ነው፣ ኢኮኖሚያው አእምሮአዊ ነው፣ ጤንነቱ፣ በጣም ብዙ ነገሮች ከአእምሮ ጋር ተያይዟል ማለት ነው። አሁን የምናያቸው ብዙ መነሻቸው የማይታወቁ በሽታዎች መነሻቸው ስትረስ ነው ይባላል፣ ጫና ነው ማለት ነው። ስትረስ ደግሞ አእምሯችን ላይ ነው መጀመሪያ የሚጀምረው፣ ከዛ አካላችን ላይ ብዙ ነገሮችን ሊፈጥር ይችላል ማለት ነው። ስለዚህ አእምሯችን ላይ ምን ያህል ቅድሚያ እየሰጠን ነው የሚለው ጥያቄ እሱ ነው። እንግዲህ የመጀመሪያው ፕራዮሪታይዝ መደረግ አለበት አእምሮ። በተለይ ከኮቪድ በኋላ ያለው ዓለም አእምሮ ላይ ቅድሚያ የማይሰራ ሰው በጣም ችግር ውስጥ ነው የሚገባው ማለት ነው። አሁን ብዙ ሰዎች ምን እንደሆነ ሳይታወቅ ራሳቸውን ያጠፋሉ፣ ምን እንደሆነ ሳይታወቅ ዲፕሬሽን ውስጥ፣ ጭንቀት ውስጥ፣ ሱስ ውስጥ ገብተው ይገኛሉ። በጣም ከፍተኛ የሆነ የስነ ልቦና ጦርነት ያለበት ጊዜ ነው ማለት ነው። እንዲያው 50% በላይ የሚሆነው ጦርነት አሁን ስነ ልቦና ይሆናል ማለት ነው። ኑሯችን፣ የምናስበው ነገር አእምሯችንን ይነካል።
የቤተሰብ ህይወታችን ከአእምሯችን ጋር ይገናኛል። ብዙ ነገሮቻችን ከአእምሯችን ጋር ይገናኛሉ። እንግዲህ ሰው ከሚፈልጋቸው በጣም ወሳኝ ነገሮች አንዱ ደስታ ነው። ደስታ ራሱ ስቴት ኦፍ ማይንድ ነው ማለት ነው። ስቴት ኦፍ ማይንድ ነው፣ ከአእምሯችን ጋር የተያያዘ ነው ማለት ነው ደስታ። ስለዚህ በጣም ላይፋችንን አእምሮ ፕራዮሪታይዝ በማድረግ ልንሰራ ይገባል። አእምሯችን ላይ ምን ያህል እየሰራን ነው? የሆነ ራሳችንን የምንሰማበት ጊዜ አለ ወይ? ለአእምሮ የሚጠቅሙ የአእምሮን አቅም ለመጨመር ሬዚሊያንስ እንዲሆን አእምሯችን ሬዚሊያንት እንዲሆን ወይም ነገሮችን መቋቋም እንዲችል የሚያደርጉ ነገሮች እየሰራ ነው ወይ? አመጋገባችን ከአእምሮ ጤና ጋር ምን ያህል ግንኙነት አለው? እንግዲህ በአሁኑ ጊዜ በጣም ብዙ አይነት ምግቦች አሉ፣ ይጣፍጣሉ፣ ግን ለጤንነታችን አስጊ ናቸው ማለት ነው። ብዙ ምግብ የሚጣፍጥ ነው፣ ቴስቱ ወይም ስትቀምሱት የሚጣፍጥ ስታዩት ከለሩ የሚያምር ነው ማለት ነው። እንግዲህ በብዙ ምግቦቻችን ውስጥ ከለር የሚያሳምሩ ነገሮች ይገባሉ፣ ቴስት የሚጨምሩ ነገሮች ይገባሉ ማለት ነው። የከለር እና ቴስት ጉዳይ አይደለም ምግብ በዋነኝነት ከበላነው በኋላ ምን ይፈጠራል የሚለውንም ማሰብ መቻል አለብን። እንግዲህ ስናየው ደስ ማለት ጥሩ ነው፣ ደስ የሚል መሆኑ ግን ዋናው ጉዳይ ግን ደስ የሚል ነገር ሁሉ ለጤና ተስማሚ ነው ማለት ግን አይደለም። ስለዚህ የምንመገባቸው ምግቦች አእምሯችንን የመጉዳት ነገር አላቸው። እንደዚሁም ደግሞ አስተሳሰባችን የምንውላቸው በጣም ብዙ ሰበር ዜናዎች፣ በጣም ብዙ ከሌ ከሌን ገደለው፣ ከሌ ከሌን ከዳ፣ እንደዚህ የሚሉ ኔጌቲቭ የሆኑ ነገሮች ይበዛሉ። እንግዲህ ብዙ ተከታይ ያላቸው ሰዎች እንኳን ኔጌቲቭ የሆነ ኮንቴንት የሚፈጥሩ ናቸው። የስጋት ኮንቴንት፣ የፍርሃት ኮንቴንት፣ የጥላቻ ኮንቴንት፣ እንደዚሁ እርስ በርስ የመሰዳደብ ኮንቴንት የሚፈጥሩ ሰዎች ብዙ ፎሎወር አላቸው። ይሄ አዝማሚያችን የሚያመለክተው ምንድን ነው? አእምሯችን የሆነ ነገር ለምዷል ማለት፣ ጤነኛ ያልሆነ ነገር እየለመድን መተናል ማለት ነው። ጤነኛ ያልሆነ ነገር ደግሞ የምናውቀው በኋላ ውጤቱ ነው። የሆነ ቀን ተነስተን ራሴን ካላጠፋው ስንል፣ የሆነ ቀን ተነስተን ከሌን ካልገደልኩ ስንል፣ የሆነ ቀን ተነስተን ሱስ ውስጥ ስንገባ ነው የምናውቀው ውጤቱ ማለት ነው። ሲዘራ አይታወቅም። ብዙ ጊዜ አንዳንድ ጊዜ የሆኑ ወር እስከሚመጣና ቡቃያው እስከሚወጣ ድረስ አንድ እርሻ ላይ የተዘራው ነገር አይታወቅም ማለት ነው። ከዛ ቡቃያው ጋር የሆነ ነገር ጎበዝ የሆኑ ሰዎች ይሄ ነገር የስንዴ ነው የጤፍ ነው ምናምን ሊሉ ይችላሉ ቡቃያውን አይተውት። ከዛ ልክ ግን መከር ላይ ሲሆን ልክ የመታጨድ ጊዜ ሲደርስ ግን የዘራነው ምን እንደነበር ያስታውቃል። ግዴታ ወደ መከር እስከመደረስን ድረስ ምን ያህል እንክርዳድ ህይወታችን ውስጥ እንዳለ እስከሚሆን ድረስ መጠበቅ ያለብን አይመስለኝም። እና ከአሁኑ ምንድን ነው እየዘራ ያለሁት? አእምሮዬ ላይ ምን እየተዘራ ነው ያለው? ምን አይነት ነገር ነው ለአእምሮዬ እየሰጠሁት ያለሁት? ልክ የምግብ ቤት እንግዲህ አባባል አለ፣ ዩ አር ዋት ዩ ኢት ይባላል። የሚበላው ነው የሚመስለው ሰው ይባላል። ስለዚህ ምን አይነት ነገር እንዲወጣ ነው የምፈልገው ወደፊት? ምን አይነት መረጃዎች እያስገባሁ ነው አእምሮዬ ውስጥ? ምን አይነት ነገር እያደረግኩ ነው? እንግዲህ አንዱ ማይንድ ዘ ማይንድ የሚባል ካውንስሊንግ ጋር የተያዘ ከስነልቦና ድጋፍ ጋር የተያዘ ድርጅት አለን እና በአንድ ወር አንድ መጽሐፍ እንዲያነቡ ሰዎች እናበረታታለን። ብዙ ሰዎች አያነቡም ኦልሞስት ማለት ይቻላል። እስኪ ወሩ ላይ መጽሐፉን የጨረሳችሁ ሰዎች እስኪ የሆነ ነገር በሉ ምናምን ሲባል ብዙ ሰው አላነበበም ማለት ነው። ስለዚህ አስበን አእምሯችን ላይ እየሰራን አይደለም ማለት ነው። የተገኘውን እየሰማን የተገኘውን እያየን ያለ ነው። የተገኘውን ደግሞ የምንሰጠው አእምሮ ደግሞ በድሉ አእምሮ ነው። በድሉ አእምሮ ደግሞ በድሉ የሆነ ላይፍ ነው የሚፈጥረው ማለት ነው። ነገ ያልጠበቅነው ነገር አእምሯችን ውስጥ ተከስቶ ልናገኝ እንችላለን። ስለዚህ አእምሯችንን ቅድሚያ ልንሰጥ ይገባል። እንግዲህ ሁሉም ነገር መረጃ ላይ ሆኗል። አሁን ሁሉም ሰው ቢዝነሱን ማሻሻልም ሲፈልግ፣ ማስታወቂያ መስራትም ሲፈልግ፣ የሆነ ነገር ማድረግም ሲፈልግ ቶሎ ብሎ የሚዲያ አማራጮች ውስጥ ነው የሚመጣው ማለት ነው። ከዛ ያንን ነገር እንግዲህ ማድረግ ይጀምራል። ጥሩ ከሆነ ለማህበረሰቡ ይጠቅማል፣ ጥሩ ካልሆነ ግን ብዙ ሰዎችን ወደ ተለያየ ነገር ይከታል ማለት ነው። ብቻ ገንዘብ ያስገኝ፣ ብቻ ገንዘብ ያወጣ ነው የሚባለው። አሁን አንድ መረጃ ምን ልበል ነው የሚባለው። እውነት ነው ወይስ ውሸት ነው? ይጠቅማል ወይስ አይጠቅምም አይደለም። አሁን ትልቁ አእምሯችንን እየገዛ ያለው ገንዘብ ያስገኛል ወይስ አያስገኝም? ቫይራል ያስደርገኛል፣ ብዙ ተከታይ እንዳገኝ ያደርገኛል ወይስ አያደርገኝም ነው የሚባለው እንጂ እውነት ነው ውሸት ነው፣ ይጠቅማል ይጎዳል አይደለም አሁን ያለው። ስለዚህ እንደዚህ አይነት ነገሮች እየተበራከቱ በመጡበት ሰዓት አንድ ሰው የራሱን አእምሮ መጠበቅ መቻል አለበት። የራሱ አእምሮ ውስጥ የሚገባውን ነገር መለየት አለበት። እንዴት ነው የምንለየው? እንግዲህ የመጀመሪያው ነገር አእምሯችን ይነግረናል። ራሱ የሆነ ነገር ስናደርግ መጀመሪያ ላይ ተው ይሄ አይጠቅምህም የሆነ ሲግናል ያሳያል ማለት ነው። ውስጣችንም ህሊና ስላለን ይሄ ነገር ወደ መጥፎ ነገር እንደሚወስደን ይነግረናል። እሱን አልፈን ከሄድን በኋላ ግን እንደዚህ አይነት ትምህርቶችን ካልሰማን አንመለስም ማለት ነው። ምክንያቱም አንድ የመለኪያው ውስጣችን ያለው አላርም ጠፍቷል ማለት ነው። ውስጣችን ያለው አላርም ጠፋ ማለት ብዙ ጊዜ አይታችሁ ከሆነ አላርም ትሆኑና የተወሰነ ደቂቃ ይጮሃል አይደለ? 5 ደቂቃ ሊሆን ይችላል እየደጋገመ ይጮህና ከዛ በኋላ ዝም ነው የሚላችሁ ማለት ነው። ለምን? አለፋችሁ ከሰዓቱ ከተሞላው ነገር። ስለዚህ ህሊናችን የሆነ ደቂቃ ካለፈ በኋላ ዝም ነው የሚለው ማለት ነው። በቃ ይተወናል። ለራሳችን ታልፈን እንሰጣለን። ልክ ፍሬኑን እንደበጠሰ መኪና እንሆናለን ማለት ነው። ስለዚህ
በዚህ ዘመን በጣም ቅድሚያ ልንሰጠው የሚገባው ነገር ወደ አእምሯችን የሚገባው ነገር ምንድን ነው? ምን ስሰማ ነው ሙለው? ምን ሳይ ነው ሙለው? ወዴት ይወስደኛል? ካልሆነ የሆነ ቀን ማንም የማያስጥለው ዲፕሬሽን ውስጥ ማንም የማያስጥለን ራሴን ካላጠፋው ሰዎችን ካላጠፋው የሚል ነገር ውስጥ እየገባን እንመጣለን ማለት ነው። ወደ አእምሯችን ከመግባቱ በፊት ነው አንድ ነገር ጥንቃቄ ማድረግ ያለብን። እንግዲህ ጠቢቡ ሰለሞን ጽፏቸዋል የሚባሉ የመጽሐፍ ቅዱስ ክፍሎች አሉ። መኃልየ አንዱ ነው። ምሳሌ ሌላው ነው። እንደዚሁም ደግሞ መክብብ የሚባል የመጽሐፍ ቅዱስ ክፍል ጽፏል። ምሳሌ የሚባለው የመጽሐፍ ቅዱስ ክፍሉ ላይ ጠቢቡ ሰለሞን አንዱ ምን ይላል? እንግዲህ የእግዚአብሔር ቃል ነው። ኦልሬዲ ያ ፓርት የህይወት መውጫ በዛ ነውና ልብህን ጠብቅ ይላል። በጣም መጽሐፍ ቅዱስ ጠብቅ ከሚላቸው ነገሮች የመጀመሪያው ልብ የሚባለው፣ ልብ ማለት ያው አእምሮ ማለት ነው። የአእምሮ ጥልቅ ክፍል ልብ ነው ተብሎ የሚታሰበው። ስለዚህ አእምሮ ውስጥ አንድ ነገር ገባ ማለት በቃ ህይወት ውስጥ ገብቷል ማለት ነው። ህይወትን ወደዛ አቅጣጫ ይወስደዋል ማለት ነው። ስለዚህ አእምሯችን ውስጥ ከመግባቱ በፊት አንድ ነገር ጥንቃቄ ማድረግ አለብን። ገብቶም ከሆነ ማውጣት መቻል አለብን። ለምሳሌ የፍርሃት ሀሳቦች ከሆኑ አእምሯችን ውስጥ የገቡት የእምነት ሀሳብ ማስገባት፣ የጥላቻ ሀሳብ ከሆነ የፍቅር ሀሳብ ማስገባት፣ የተስፋ መቁረጥ ከሆነ የተስፋ ሀሳቦች ማስገባት። ልክ ቆሻሻ ብርጭቆ ውስጥ ያለ ውሃ እንዲወጣ ከፈለግን ያው ብርጭቆ ስለሆነ እንደፈዋለን ብዙ ጊዜ አይደለም። አእምሯችን ውስጥ ያለ ነገር ግን እንደዛ አይደለም የሚደረገው ነገር ምንድነው? የንጹህን ውሃ እየጨመራችሁ ስትሄዱ ከዛ ያ ቆሻሻው እየወጣ እየፈሰሰ ይሄዳል። አትላስት ያ ብርጭቆ በንጹህ ውሃ ይሞላል ማለት ነው። ስለዚህ በጣም አእምሯችንን ቅድሚያ መስጠት አለብን። በመጀመሪያ የምንበላውን እንደምንመርጥ ወደ አእምሯችን የምናስገባውን ነገር መምረጥ በማየትና በመስማት ነው። እንግዲህ ሞስትሊ የሚመጣው ያ ነገር መምረጥ ያስፈልጋል። ከገባ ደግሞ እንዴት ነው የማይፈልጉ ሀሳቦችን ከአእምሮ የማውጣው የሚለውን ሳይንስ እንግዲህ ማወቅ ያስፈልጋል። ለውጥን ስንፈልግ በጣም መጀመሪያ ማተኮር ያለብን አእምሮ የሚባለው ነገር ላይ ነው። አእምሮአችንን በሚጠቅም መልኩ ነው ለውጥ ማካሄድ ያለብን። ሁልጊዜ ለውጥ ሲካሄድ አእምሯችን ሪያክት ያደርጋል። ይሄን ነገር አልለመድኩትም፣ ምን እየተካሄደ ነው ምናምን ይለናል ማለት ነው። ስለዚህ እሱ የሚያሳየንን ሲግናል መከተል አለብን። ኦኬ ምን እያለኝ ነው አእምሮዬ? ስለዚህ ያንን ነገር ጠቃሚ ከሆነ አእምሯችንን አስለምደን አዳፕት እንዲያደርግ አድርገን ወደሚቀጥለው ነገር መሄድ። እንግዲህ አእምሯችን ሁሉንም ነገሮች ነው አዲስ ነገር ሲመጣበት ኖ ምናምን የሚለው ወደ የለመድኩት ቦታ ውስጥ መኖር አለብኝ የሚለው። ለዛ ነው ሰዎች ከኮንፈርት ዞን መውጣት የሚቸግራቸው ማለት ነው። ለውጥ ይፈልጋሉ፣ ግን ያሉበትን ምቾት ግን መልቀቅ አይፈልጉም። ሁሉም ሰው በጠዋት መነሳት ይፈልጋል፣ ግን አልጋው ውስጥ ያለውን ሙቀት ማጣት አይፈልግም ማለት ነው። ሁሉም ሰው በኢኮኖሚው የተሻለ ሰው መሆን ይፈልጋል፣ ጥሩ ኢኮኖሚ እንዲኖረው ይፈልጋል። ግን ንግድ ሲጀምር የመጀመሪያዎቹን የቤት ኪራዮች የሰራተኛ የምናምን መክፈል አይፈልግም። ያንን ሀስል አይፈልገውም ማለት ነው። ይሄ እንግዲህ አእምሯችን ላይ ያለ ነገር ነው። አእምሯችን አዳፕት እንዲያደርግ ማድረግ፣ እንዲለምድ ማድረግ አንዱ ለውጥ ስንፈልግ አእምሯችን ጥሩ ነገሮችን እንዲለምድ ማድረግ ማለማመድ ያስፈልጋል። እንግዲህ ስታርት ስሞል ድሪም ቢግ ይባላል። ትልቅ ማለም በትንሹ መጀመር ያስፈልጋል። አእምሯችንን እያስለመድን በጣም ትልቅ ኤላስቲሲቲ ያለው ነው አእምሯችን። እንግዲህ እንደ ፕላስቲክ በጣም የመወጠር ብቃቱ ከፍተኛ ነው ማለት ነው። ግን በአንዴ ያንን ነገር ወጥራለሁ ካላችሁ መበጠስ ነገር ውስጥ ይገባል። ግን በሂደት ኢላስቲክ እንዲሆን ማድረግ ይቻላል። እንግዲህ ለውጥ በዙሪያችን እየተከሰተ ነው። በጣም ዓለም እየተቀየረ ነው ያለው ማለት ነው። የተለያዩ ነገሮች እየተለወጡ ነው ያሉት። እንዴት ነው እሱን የምናስተናግደው? ለውጥን ለራሳችን ጥቅም የምናውለው እንዴት ነው? በጣም ብዙ አይነት ለውጦች ነው ያሉት። ድሮ ሰዎች በ3 ዓመት በ3 ወር ምናምን የሚገናኟቸው ነገሮች አሁን በ3 ሰከንድ በ3 ደቂቃዎች ውስጥ እንግዲህ እንደምትመለከቱት የቴክኖሎጂ ዓለም ነገሮችን ቅርብ የማድረግ ቀላል የማድረግ ነገሮች አሉት። በዛው ግን ህይወታችንን የመጉዳት ነገርም አለው ማለት ነው። ስለዚህ አእምሯችንን ቅድሚያ እንስጠው። እንግዲህ ዋናው የሰውነት ክፍል ነው። አሁን እንኳን እኔ እያወራሁ እያለሁ መላሴ አይደለም እንግዲህ ብዙ ነገሮችን ኦርደር የሚያደርገው አእምሮዬ ነው ማለት ነው። አእምሮዬ መላሴን የተለያዩ ለዚህ ንግግር የሚያስፈልጉ ነገሮችን ሁሉ ያዛል ማለት ነው። አእምሮዬ ላይ ችግር ቢኖር ይህን ነገር መስራት አልችልም ማለት ነው። እጄን እንኳን ማንቀሳቀስ ላልችል እችላለሁ። ስለዚህ በጣም ለአእምሯችን ቅድሚያ መስጠት አለብን። በ21ኛው ክፍለ ዘመን ቅድሚያ የሚሰጠው ነገር ምንድን ነው ሲባል አእምሮ ነው። ብዙ ሰዎች ለፊታቸው ነው ቅድሚያ የሚሰጡት፣ የተለያየ ነገር ያደርጉለታል። ለሚታየው ነገር ነው። ለምንለብሰው ልብስ በጣም ወሳኝ ነው፣ እሱ ትክክል ነው። ግን ጥሩ ልብስ ለብሶ አእምሮ ውስጥ ግን መጥፎ ነገር ተቀምጦ የተለያዩ ነገር ሰውየው ለብሶ ስናየው እንዴት አምሮበታል፣ እንዴት ተመችቶታል የምንላቸው ሰዎች ናቸው አሁን እያጣናቸው ያለ ነው ማለት ነው። በቃ ሁሉም ሰው በልብስ ተደብቋል ማለት ነው። ስለዚህ ልብስ መልበስ ጥሩ ነው። ጥሩ ልብሶችን መልበስ በጣም አሪፍ ነገር ነው። ጥሩ መኪና መንዳት ጥሩ ነው። ጥሩ ቤት ውስጥ መኖር በጣም አሪፍ ነው። ግን አእምሯችንም ደግሞ ጥሩ ነገሮች የተሞላ መሆን መቻል አለበት። የሆነ ቀን
ያልሆኑ ነገሮችን የሚያቀብለን መሆን የለበትም። አስበን አእምሯችን ላይ መስራት መቻል አለብን። እንግዲህ ለውጥ እየተከሰተ ነው በዓለም ዙሪያ። የማንፈልገውን ለውጥ ለመቋቋም እንደዚሁም የምንፈልገውን ለውጥ ለመፍጠር ከፈለግን በመጀመሪያ ቅድሚያ መስጠት ያለብን አእምሯችን ነው የሚል ሀሳብ ነው ያለን። በዚህ ሀሳብ ዙሪያ እንግዲህ የማማከር ቴራፒዎች ሊሆኑ ይችላሉ። የተለያዩ ነገር እኔ ባለሙያ ድጋፍ ያስፈልገኛል የምንል ሰዎች ካለን በምናስቀምጥላችሁ ስልክ ቁጥር ልታገኙ ትችላላችሁ። መልካም ጊዜ ይሁንላችሁ።